አላሁ አክበር ማለት እንግዲህ አላህ ነው፣ አክበር ታላቅ ነው እንግዲህ ክቡር ከሚለው ቃል የተመሳሰለ ነው። አላህ ታላቅ ነው። በዕብራይስጥኛ ምን ማለት እንደሆነ ታውቃላችሁ? አክበር የሚለው ቃል አክበር የሚል ቃል አይጥ ማለት ነው። ስለ መሐመድ ይናገራሉ ተብሎ የሚጠቀሱ የመጽሐፍ ቅዱስ ነጥቦችን ለማየት እንሞክራለን። የመጀመሪያው የምናየው ትንቢት መኃልየ ሰለሞን ምዕራፍ 5 ቁጥር 16 ላይ ነው። እንግዲህ ሙስሊሞች ምን ያሉ እዚህ ላይ መሐመድ ትንቢት ተነግሮታል፣ ስሙ ራሱ ተጠቅሷል ይላሉና እስቲ እናንብበውና ስሙን እንደተጠቀሰ ታስተውላላችሁ። መኃልየ ሰለሞን ምዕራፍ 5 ቁጥር 16 ላይ መልኩ እንደ ሊባኖስና እንደ ዝግባ ዛፍ መልካም ነው፣ አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው፣ ባልንጀራዬም ይህ ነው ይላል ማለት ነው። አሁን መሐመድ የሚል ቃል አለው የለም። ሲጀመር መኃልየ ሰለሞን እኮ መጽሐፍ ቅዱስ ላይ ሁሌ ሲተቹት የምናያቸው ናቸው አይደል? አሕዛቦች ሊረዱ ስላልቻሉ ከአቅማቸው በላይ ስለሆነ ብቻ ይሄ ዝም ብሎ የፍቅር ደብዳቤ ነው የሚመስለው፣ እንዴት እግዚአብሔር ነብይ ይሉት የነበረው መጽሐፍ ግን ራሳቸው ደግሞ መጡና ስለ መሐመድ የሚናገር ቅዱስ መጽሐፍ ነው ብሎ ደግሞ መጥራት ጀምረዋል። ይሄ እንዳለ ይሁንና ቃሉ የሚናገረው ከየት ታዲያ ምን አለ ስለ መሐመድ የሚናገር ቃል የለም ልትሉ ትችላላችሁ። በዕብራይስጥኛ ነው የሚል ክርክር ያመጣሉ። በዕብራይስጥኛ ምን የሚለው ፊቆማ ሚተቂ ወኹሎ ማኽመዲ ዘሑደዲ ዛሕሬ በይነ ኢየሩሳሌም በይነ እናንተ ኢየሩሳሌም ሴቶች ልጆች ሆይ ፊቆማ ሚተቂ አፉ እጅግ ጣፋጭ ነው፣ ወኹሎ ማኽመዲ እርሱም ፈጽሞ ያማረ ነው። አሁን እዚህ ቃል ወቁሎ ማኽመዲን የሚል ቃል አለና እቺ ማኽመዲን ወይም ያማረ ነው የሚለው ቃል ሙሐመዲን ከሚል የመሐመድ ጋር የሚመሳሰል ስለሆነ ስሙ መሐመድ ተጠርቷል የሚል ቀልድ ውስጥ የሚገቡ ሰዎች አይታጡም። ግን ሲጀመር ማኽመዲን የሚል ቃል ዕብራይስጥኛ ቋንቋ ነው። ሙሐመድ የሚል ቃል ደግሞ አረብኛ ቋንቋ ነው። የተለያዩ ቋንቋዎች ናቸው። ሁለተኛ ማኽመዲን የሚል ቃል ያማረ ምክንያቱም ሐመድ የሚል ቃል ነው። ስርወ ግሱ ሐመድ ወይም ደግሞ ውበት አምሮት የሚል ቃል ነው። መሐመድ ሲሆን ደግሞ የተዋበ ያማረ የሚል ትርጉም አለው። ሙሐመድ ግን ሐምድ ወይም ሐምዳ ከሚል ቃል የወጣ የአረብኛ ቃል ነው እናውቀዋለን። ሐምድ ወይም መሐመድ ማለት የተመሰገነ ማለት ነው። ስለዚህ ሁለቱም የተለያዩ ቃላት ናቸው ሲጀመር። ስለዚህ ይሄ ራሱ ለመሐመድ የተነገረ ነው ብሎ መናገር ራሱ ምን ያክል ሞኝነት እንደሆነ መረዳት እንችላለን። ሌላው የምናየው እዚህ ነጥብ ቃሉ የሚናገረው ሴቲቱ እዚህ ያለች አንዲት ሴት ለባለንጀራዋና ለወዷ ስለ ወዷ እየተናገረች ነው። ምን ያክል እንደምትወደውና ለሷ ያላትን አድናቆት ስትመሰክር ምንድን ያለችው መልኩ እንደ ሊባኖስና እንደ ዝግባ ዛፍ መልካም ነው አለችና አፉ እጅግ ጣፋጭ ነው ካለች በኋላ እርሱም ፈጽሞ ያማረ ነው አለ። ስለዚህ ስለ መልኩ ነው። ምክንያቱም ማማር ነውና ሐመድ ወይም ማኽመድ የሚለው ቃል ፈጽሞ ያማረ ነው ማኽመዲን ብላ ጠራችው እንጂ ስም እዚህ ጋር ሊገባ አይችልም። ምክንያቱም ማኽመዲን የሚለው የዕብራይስጥኛ ቃል እዚህ ጋር የገባው ወይም ያማረ ነው የሚለው ቃል ቅጽል ነው። አንድ ሰው ያማረ ነው፣ ውብ ነው፣ ቆንጆ ነው ስንለው ይሄ ማማር ቆንጆን ቅጽል ነው ለዛ ሰውዬ እንጂ መሐመድ የሚል ቃል ግን ስም ስለሆነ በቅጽል ቦታ ስም መተካት እንዴት ይቻላል? ሲጀመር ራሱ ማለት ነው። ይሄ ትልቁ የቋንቋ አለማወቅ አለመረዳት ይመስላል። ሌላው እስቲ ሁለተኛው ነጥብ የምናየው እንዲህ መሐመድ ነው ካልነው ከቁጥር 1 ስንጀምር ምዕራፍ 5 ቁጥር 1 ላይ ምንድን ነው የሚለው? መኃልየ ሰለሞን ላይ እህቴ ሙሽራዬ ሆይ ወደ ገነቴ ገባው ይላል ሰውየው። አሁን እንግዲህ መሐመድ ከሆነ መሐመድ ገነት አለው ማለት ነው። ገነት እንግዲህ የአትክልት ቦታ ነው። የአትክልት ቦታ ነበረው ማለት ነው። በቤቱ ላይ አልነበረው። ምክንያቱም ሰለሞን ነው ይሄ የሚናገረው። ሰለሞን ስለሆነ ሀብታምና በቤተ መንግስቱ ደግሞ ትልቅ የአትክልት ቦታ ስለነበረ ወደ ገነቴ ወይ ገነት ማለት የአትክልት ቦታ ስለነበረ ወደ ገነቴ ገባው እያለ ይናገራል። ከዛ ቀጥሎ ምንድን ነው የሚለው? እንጀራዬን ከማሬ ጋር አበላው የወይን ጠጄንም ከወተቴ ጋር ጠጣው ይላል። እንግዲህ መሐመድ ወይን ጠጅ ሲሰክር ነበር ወይ ሲጠጣ ነበር ወይ ነው ጥያቄ። የወይን ጠጅ ሲጠጣ ነበር። አይሁዳውያን ይጠጡ ነበር እርግጥ ነው። መሐመድ ግን የወይን ጠጅ ይጠጣ ነበር ወይ? ይሄ መሐመድ ነው ከተባለ ግን አይደለም። ሌላው ሴቲቱ ነው የምትመሰግነው አይደል? ውብ ነው ቆንጆ ነው እያለች የምትመሰግነው። እንግዲህ እሱ መሐመድ ከሆነች ሴት ማን ነች? ሚስቱ ነች። በእስራኤል ሀገር የነበረች ሌላ ድብቅ ሚስቱ ትሆን ማን ትሆናለች? አይሻ ነች? ሐፍሳ ትሆን ወይስ ከልጅ ነች? ለዚህቺ የሰለሞን ወዳጅ የነበረች እንጂ መሐመድ ሊሆን ስለማይችል የመሐመድ ሚስት ልትሆን አትችልም። ቃሉ ምንድነው የሚለው? ፈጽሞ ያማረ ነው ካለች በኋላ እናንተ የኢየሩሳሌም ቆነጃጅት ሆይ ይላል እንጂ እናንተ የመካ ልጆች ሆይ የመካ ቆነጃጅት አይልም አይደል? ምክንያቱም እቺ ሴት እያናገረች ያለችው ለወዳጆቿ ለኢየሩሳሌም ቆነጃጅት ነው። ምክንያቱም ኢየሩሳሌም የነበረች ሴት ነች እቺ ሲጀመር። ስለዚህ እርሱም አጠገቧ የነበረው ወዳጇና ባለንጀራው የኢየሩሳሌም ልጅ ወይም አይሁዳዊ እንጂ ሌላ ጭራሽ ከ1200 ዓመት የሚፈጠር መሐመድ የሚባል ሰው ሊሆን አይችልም። ምክንያቱም የኢየሩሳሌም ቆነጃጅት እያለች የአይሁዳውያንን ነገር ምጠራ ነችና ማለት ነው።
ሌላው አሳዛኝ ነገር ምንድነው እንዲሁ መሐመድ የሚል ቃል በቃ የግድ መሐመድ ጋር ተመሳሳይ ስለሆነ ለመሐመድ የተነገረ ትንቢት ነው የሚሉ ከሆነ ደግሞ መልካም። እንግዲያስ መሐመድ የሚለው ቃል በመጽሐፍ ቅዱስ በተለያዩ ቦታዎች ተጠቅሰዋልና እነዚያም ጥቅሶች ለመሐመድ ናቸው ማለት ነው። ለምሳሌ አንደኛ ነገሥት ምዕራፍ 21 ቁጥር 6 ላይ ምን ይላል መሰላችሁ? ቤትህንም የባሪያዎችህንም ቤቶች ይበረብራሉ፣ ደስ የሚያሰኘችውንም ወይም መሐመድ ሁሉ በእጃቸው አድርገው ይወስዳሉ ይላል። እንግዲያስ መሐመድ ማለት መሐመድ ከሆነ እዚህ ቦታ ላይ መሐመድ በወታደሮች ተዘርፏል ማለት ነው። መሐመድ ተወስዷል ወይ ተዘርፏል ወይ ብለን እንጠይቃለን። ወይም ደግሞ በሁለተኛ ዜና ምዕራፍ 36 ቁጥር 19 ላይ ምን ይላል? የእግዚአብሔር ቤት አቃጠሉ፣ የኢየሩሳሌምን ቅጥር አፈረሱ፣ አዳራሾቿንም በእሳት አቃጠሉ እና መልካሙንም መሐመድ ዕቃዋን ሁሉ አጠፉ ይላል። ስለዚህ መሐመድ ጠፍቷል ማለት ነው። እዚህ ቦታ ላይ መሐመድ የሚል መሐመድ የሚወክል ከሆነ መሐመድ እዚህ ጋር ጠፍቷል ማለት ነው። ትንቢተ ኢሳይያስ ምዕራፍ 64 ቁጥር 10 ተመልከቱ። አባቶቻችን አንተን ያመሰግኑበት የተቀደሰና የተዋበ ቤታችን በእሳት ተቃጥሏል፣ ያማረውንም መሐመድ ስፍራችን ፈርሷል ይላል። ስለዚህ መሐመድ እዚህ ጋር ምን ሆኗል ማለት ነው? ፈርሷል ማለት ነው። ስለዚህ ይባስ መሐመድ ማለት መሐመድ ነው ካልነው መሐመድ ተቃጥሏል፣ መሐመድ ፈርሷል፣ መሐመድ ተዘርፏል ወደሚል መሄዳችን አይቀርም ማለት። ስለዚህ መሐመድ ለብቻ መሐመድ ለብቻ አይገናኙም ማለት ነው። ምናልባት አንዳንድ ሰዎች ምን ይላሉ? አይ መሐመድ የሚለው ዕብራይስጥኛ ቃል በዚህ መጽሐፍ ቅዱስ ላይ ያለው እና አረበኛው መሐመድ የሚል ቃል ስለተመሳሰሉ ብቻ አንድ አይነት ሐሳብ አላቸው የምንል ከሆነ የባሰ ችግር እስልምና ላይ ይፈጠራል። ለምን እንደሆነ ታውቃላችሁ? ሙስሊሞች እንግዲህ አላሁ አክበር ሲሉ ሰምታችሁ ታውቃላችሁ። ሁሉም ይላሉ አላሁ አክበር ማለት እንግዲህ አላህ ነው፣ አክበር ታላቅ ነው ነው። እንግዲህ ክቡር ከሚለውን ቃል የተመሳሰለ ነው። አላህ ታላቅ ነው ነው። በዕብራይስጥኛ ምን ማለት እንደሆነ ታውቃላችሁ? አክባር የሚለው ቃል አክባር የሚል ቃል አይጥ ማለት ነው። የሚገርማቸው ነገር ማለት ነው አክባር ማለት አይጥ ማለት ነው በዕብራይስጥኛ። ስለዚህ አክባር አረበኛና ዕብራይስጥኛ ስለተመሳሰለ ሙስሊሞች አላሁ አክበር ሲሉ አላህ አይጥ ነው እያሉ ነው ማለት ነው። ይሄን ተቀበላላችሁ ሙስሊሞች? አሁን አክባር አረበኛ ነው እናውቃለን፣ ግን ከዕብራይስጥኛ ጋር አክባር ከሚል ከዕብራይስጥኛ ጋር ድምፁ ስለተመሳሰለ ግን አክባር ደግሞ አይጥ ማለት ስለሆነ በዕብራይስጥኛ አላሁ አክበር ስትሉ እናንተ አላህ አይጥ ነው እያላችሁ ነው ብንል ምን ይሰማችኋል? የማይሆን ነገር ነው። ስለዚህ አህመድ ወይ መሐመድ የሚለውን የማህሪ ሰለሞን እጅግ ያማረ ነው እያለችው እያወደሰችው ነው እንጂ ጭራሽ ስለ መሐመድ የሚናገር ነገር የለውም።